የግምት ቃለ መጠይቅ ለቤተ ክርስቲያናችን አደጋ ነው። ለሁሉም ሰው እንዲዳረስ ሼር፣ ኮፒ ሊንክ፣ ፎሎ አድርጉ። በተጨማሪም ደግሞ አቃቤ ሥርዓት ዩቱብ የሚለውን ሁላችሁም ገብታችሁ ሰብስክራይብ አድርጉልኝ። የእግዚአብሔር ቸርነት ከሁላችሁ ጋር ይሁን። የግምት ቃለ መጠይቅ ለቤተ ክርስቲያናችን አደጋ ነው። ባለፍ በሱባኤው የተላለፈ ይመስለኛል፣ ቆይቶ ነው የደረሰ ለኔ። በነጋሽ ሚዲያ የደረሰው የቀረበው የሰዶማዊነት ጉዳይ የቤተ ክርስቲያናችንን ስም ያለ ስም የሚያደርግ ነው። የቤተ ክርስቲያናችንን ክብር የሚያወርድ ጉዳዩ የቀረበው ማስረጃ የለው፣ መረጃ የለው። በቃ እገል ያበሉ በሚል እንቶ ፎንቶ ቤተ ክርስቲያኒቷን ስራዬ ብሎ ለመውጋት፣ ቤተ ክርስቲያኒቷን ስራዬ ብሎ ስሟን ለማጥፋት፣ ቤተ ክርስቲያኒቷን ስራዬ ብሎ ለማዋረድ የቀረበ ዘገባ ነው። የቀረበ ቃለ መጠይቅ ነው። ይሄ እጅግ በጣም አደገኛ የሆነ ከቤተ ክርስቲያኒቷ ጋር ምን ጉዳይ አለው የምትሉ ከሆነ እኔ ምናልባት ስለ አንድ አጥቢያ አውርተው ቢሆን ኖሮ አይቆጨኝም። ነገር ግን ጉባኤ ቤት ማለት እኮ ጉባኤ ቤት ማለት የመላው ኦርቶዶክስ ተዋሕዶ ቤተ ክርስቲያን ጠባቂዎች የሚማሩበት ቦታ፣ የሚገኙበት ቦታ ነው። አንድ ነገር እንቅጩን ልንገራችሁ። ከአንድ አጥቢያ ከአንድ ቤተ ክርስቲያን እኔ ከማገለግልባት ቤተ ክርስቲያን አንድ ጉባኤ ቤት ይበልጣል። ለእኔ ነው ይሄ፣ ለእናንተ ላይሆን ይችላል። ለእኔ ግን ከአንድ ቤተ ክርስቲያን አንድ ጉባኤ ቤት ከሚፈታና አንድ ቤተ ክርስቲያን ከሚቃጠል ተብዬ ምርጫው ቢሰጠኝ እኔ ቤተ ክርስቲያኑ ይቃጠል ብዬ ነው መልሱ የምሰጠው። ለምን ካላችሁኝ አንድ ጉባኤ ቤት የነገዋን ቤተክርስቲያን አንድ አይደለም 40-30 ቤተክርስቲያን ሰርቶ በሚሊዮን የሚቆጠሩ ምዕመናንን የሚጠብቁ ካህናት፣ ጳጳሳት፣ ዲያቆናትና መሪጌቶች የሚወጡበት ቦታ ነው። ስለዚህ ጉባኤ ቤትን በዚህ አይነት ስሙን ማንቋሸሽ ቤተክርስቲያኒቷን እውነቱን ለመናገር ለማፍረስ መጣር ነው። እኔ ይህንን ነገር ከጤነኛ አይምሮ ወይም ደግሞ ከኦርቶዶክሳዊ አስተሳሰብ የመነጨ ነው ብዬ በፍጹም አልቀበለውም። ምክንያቱም እኛን መስለው ቤተክርስቲያኒቷን ለመዋጋት አሲረው የተሰለፉ ሰዎች የሚያደርጉት ድርጊት ነው። እኔ ነጋሽ ሚዲያ ኦርቶዶክሳዊ ነው አይደለም ብዬ መናገር አልፈልግም። ምክንያቱም ስለማላውቀው ስለ ኦርቶዶክስ ሲናገር አልፎ አልፎ ሰማዋለሁ። ነገር ግን ይህን ነገር ማቅረቡ ራሱ በኦርቶዶክሳዊነቱ ላይ ጥርጣሬ እንዲያድርብኝ አድርጎኛል። ምክንያቱም አንድ ጉባኤ ቤት ሙሉ በግብረ ሰዶማዊነት የሚል ቃለመጠይቅ ሲጠይቅ ቦታው የት ነው? ሰዎቹ እነማን ናቸው? ዓመተ ምሕረቱ መቼ ነው? ጉባኤ ቤቱ ቁጥር ስንት ነበር? የተፈታበት አካባቢ ደግሞ ምን አይነት ይባላል ብሎ ይህንን አይጠይቅም። ሰው ስራዬ ብሎ ጉባኤ ቤት ወላጆች ልጆቻቸውን ጉባኤ ቤት ልከው ለቅስና፣ ለድቁና፣ ለመሪጌትነት፣ ለጵጵስና የሚበቁ ሰዎች እንዳይወጡ ጉባኤ ቤትን ለመዝጋት ታስቦ የቀረበ ዘገባ ነው። ለኔ ነው ይሄ። ምናልባት ነጋሽ ሚዲያ ይህንን ያስበው አላውቅም። ለኔ ግን ስራዬ ብሎ ቤተክርስቲያኒቷን የነገዋን ቤተክርስቲያን ባለችበት ለማስቆም ጉባኤ ቤቶቹ ሲዘጉ ቤተክርስቲያኒቷ ተረካቢ ታጣለች። ስለዚህ በዚህ መስመር እንሂድና ቤተክርስቲያኒቷን እናዳክማት ብለው ካሰቡ የቤተክርስቲያን ጠላቶች አንዱን አድርጌ ነው የምቆጥረው። ስለዚህ ይህንን ነገር እኔ የምፈልገው ነገር እውነት ነው ከተባለ ከነመረጃው፣ ከነቦታው፣ ከነሰዎቹ፣ ከነሰውየው ይህንን ማቅረብ ይጠበቅበታል። አለዛ ግን ስም ማጥፋት ነው። ምናልባት ቤተክርስቲያኒቷ የስም አጥፊዎችን በሕግ አቅርባ ማስጠየቅ የሚችል አቅም ካላት አሁን ነው ጊዜው። ምክንያቱም አንድ ጉባኤ ቤት አባቶቻችን ጳጳሳት የሚወጡበት፣ አባቶቻችን መምህራነ ቤተክርስቲያን የሚወጡበት፣ አባቶቻችን ካህናት የሚወጡበት፣ አባቶቻችን መነኮሳት የሚወጡበትን ጉባኤ ቤት በዚህ ልክ ማንቋሸሽ በሕግ ያስጠይቃል። ያለ መረጃ ያለ ማስረጃ ሰዎችን ብቻ ሰብስቦ የቤተክርስቲያኒቷን ስም በዚህ ልክ ማንቋሸሽ አደገኛ አካሄድ ስለሆነ ምናልባት በእርግጠኝነት መረጃ ካለ አውጥተህ ብትናገር፣ መረጃና ማስረጃ ከሌለ ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ምዕመናን ይቅርታ ብትጠይቅ ጥሩ ነው ብዬ አስባለሁ። መቼም ቢሆን ይህንን ቁስለት አንረሳውም። የእግዚአብሔር ቸርነት ከሁላችን ጋር ይሁን። ለሁሉም ሰው እንዲዳረስ ሸር፣ ኮፒ ሊንክ፣ ፎሎ አድርጉልኝ። የእግዚአብሔር ቸርነት ከሁላችን ጋር ይሁን።